ተላይ አውረታችሁን የምትሸፍኑበትና ለማጌጫም የሚሆን ልብስን አወረድንላችሁ። የአላህ ፍራቻ መላበስ ደግሞ ይህ የተሻለው ልብስ ነው። ይህም ጸጋ የአላህ ተአምራቶች በመሆናቸው እናንተም ሰዎች በአላህ ጸጋዎች ልትገሰጹባቸው ይጠበቅባችኋል። يا بني آدم لا يفتننكم الشيطان كما أخرج أبويكم من الجنة ينزع عنهما لباسهما ليريهما سوآتهما إنه يراكم هو وقبيله من حيث لا ترونهم إنا جعلنا الشياطين أولياء للذين لا يؤمنون يا دام لجهوي ሰይጣን ወላጆቻችሁን አዳምና ሐዋን በማሳሳት አውረታቸውን ሊያሳይ ልብሳቸውን ገፎ ከጀነት እንዳስወጣቸውና እንደፈተናቸው እናንተንም ወንጀልን አሳምሮ ወይንም አቅልሎ በማሳየት እንዳይፈትናችሁ ተጠንቀቁት። በርግጥ ሰይጣንና ጎሳዎቹ ከማታያቸው ቦታ ያያያችኋል። እኛ አላህ ለነዚያ በብቸኛ ተመላኪነታችን ለማያምኑ ህዝቦች ሰይጣናትን ወዳጆቻቸው አደረግን። وإذا فعلوا فاحشة قالوا وجدنا عليها آباءنا والله أمرنا بها قل إن الله لا يأمر بالفحشاء يتقولون على الله ما لا تعلمون ከሃዲያን እንደ ባዕድ አምልኮና ሌሎችንም ጸያፍ ተግባር በሚፈጽሙበት ጊዜ መልእክተኛው ሲቃወማቸው በዚህች ተግባር ላይ አባቶቻችን ሲፈጽሙት አገኘናቸው ተከተልናቸውም አላህም አዞናል ይላሉ። አንተ ነብይ ሆይ ለከሃዲያን በርግጥ አላህ በጸያፍ ተግባር አያዝም። በአላህ ላይ የማታውቁትን ነገር በቅጥፈትና በውሸት መናገር ትፈልጋላችሁን በላቸው። قل أمر ربي بالقسط وأقيموا وجوهكم عند كل مسجد وادعوه مخلصين له الدين كما بدأكم تعودون አንተ ነብይ ሆይ ለሙሽሪኮቹ ጌታዬ አላህ በአምልኮም ሆነ በሌሎች ተግባሮች በፍትህ ላይ እንድንቆም አዞናል በል። በሁሉም መስገጃ ቦታ ላይ ፊቶቻችሁን ወይም ልቦቻችሁን ለአላህ ሰጥታችሁ ወደ አላህ ቤት መካ ካዕባ ተቅጣጩና ለሰላት ቁሙ። ሃይማኖትንም ማለትም የአምልኮን ሥርዓት ፍጹም ለእርሱ ለአላህ ብቻ አድርጋችሁ ለምኑት። አላህ መጀመሪያ እንደፈጠራችሁም ከሞታችሁም በኋላ ወደ ሌላ ህይወት ትመለሳላችሁ። فريقا هدى وفريقا حق عليهم الضلالة إنهم اتخذوا الشياطين أولياء من دون الله ويحسبون أنهم مهتدون الله ወደ ቀጥተኛ መንገድ ከፊሉን መራ፣ በከፊሎችም ላይ ጥመት ተረጋገጠባቸው። ጥመት የተረጋገጠባቸው ከአላህ ሌላ ሰይጣኖችን መመኪያ አድርገው በመያዛቸውና ያልሆኑትን ራሳቸውን ወደ ቀጥተኛ መንገድ የተመሩ አድርገው በማሰባቸው ነው። يا بني آدم خذوا زينتكم عند كل مسجد وكلوا واشربوا ولا تسرفوا إنه لا يحب المسرفين እናንተ የአዳም ልጆች ሆይ በሁሉም የመስገጃ ቦታዎች ላይ በንጽህናም ሆነ ባለባበስ ጌጦቻችሁን ተጠቀሙ። የተፈቀደላችሁን ሐላል ምግብና መጠጦችንም ብሉም ጠጡም አታባክኑ። በርግጥ እርሱ አላህ አባካኞችን አይወድም። قل من حرم زينة الله التي أخرج لعباده والطيبات من الرزق قل هي للذين آمنوا في الحياة الدنيا خالصة يوم القيامة كذلك نفصل الآيات لقوم يعلمون አንተ ነብይ ሆይ ለከሃዲያን ያቺ አላህ ለባሮቹ ያወጣቸውን ጌጦች ወይንም ልብሶች መልካም መጠቃቀሚያዎችንና ሲሳዮችን ማን ነው እርም ያደረገው በላቸው። እነዚያ በምድር ዓለም ህይወት ላይ ያሉ ሲሳዮችን ከሃዲያን ቢቀራመቱትም አላህ የፈጠራቸው ለአመኑት ህዝቦች ሲሆን በቂያማም ቀን በገነት ያሉ ትሩፋቶች በጠቅላላ ለአማኞች ብቻ ነው የሚሆኑት። እንደዚሁም ለሚያውቁ ህዝቦች አንቀጾችን እንዘረዝራለን። قل إنما حرم ربي الفواحش ما ظهر منها وما بطن والإثم والبغي بغير الحق وأن تشركوا بالله ما لم ينزل به سلطانا وأن تقولوا على الله ما لا تعلمون أنت نبي هوي ጌታዬማ አላህ እርም ያደረገው ግልጽም ሆነ ድብቅ የሆኑ ጸያፍ ተግባሮችን ወንጀልን ግለሰብም ሆነ ብዙሃን ላይ በደልን በማቀድ ያላግባብ ድንበር በመጣስ አላህ መረጃ ያላወረደበትን የአምልኮ ሥርዓትን በመከተል በአላህ ላይ ማሻረክን
ወለደ፣ ተወለደ፣ ተሰቀለ፣ ተወገረ የመሳሰሉትን በማለት በአላህ ላይ ምንም የማታውቁትን ነገር መናገራችሁ የመሳሰሉት ናቸው እርም የተደረጉባችሁ በላቸው። ولكل أمة أجل فإذا جاء أجلهم لا يستأخرون ساعة ولا